ሰላም የኑር ላይፍ ቻናል ቤተሰብ እንዴት ናችሁ? ሰላም ናችሁ? ባላችሁበት ሰላሙ ብዝት ይበልልኝ። ዛሬም ለየት ባለ ቪዲዮ መጥቻለሁ። በዛሬ ቪዲዮ ላይ የዶሮ ወጥ አሰራር አብረን የምናይ ይሆናል። ዶሮ ወጥ ሲበላ በጣም ይጣፍጣል። አሰራሩ ግን በጣም ከባድ ይመስላል። በጣም ቀላል የሆነ ዶሮ ወጥ አብረን የምንሰራ ይሆናል። እንደዛውም በጣም ቀላል የሆነ አይብ አሰራር አብረን የምናይ ይሆናል። ብዙ ጊዜ አይብ ስንሰራ አይወጣልንም፣ እንደፈለግነው አይሆንልን ትላላችሁ። አይብ አሰራር በጣም ቀላል ነው። እኔ የምሰራው ሙሉ ለሙሉ ምንም አይነት ወተት ሳላስገባ በእርጎ ብቻ ነው የምሰራው እና አሰራሩን አብረን የምናይ ይሆናል። ዶሮ ወጥና የአይብ አሰራር በጣም ቀላል ነው። ሙሉ ቪዲዮን በማየት ተጠቀሙ። አብራችሁን ቆዩ። ሐሳብና ኮሜንት እንቀበላለን። ቤስት ፋሚሊ እንዳይረሳ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እንደዛውም ደግሞ በሚቀጥለው ሌላ ለየት ያለ ነገር እንዲሰራላችሁ የምትፈልጉ ነገር ካለ ኮሜንት አድርጉልን። ኮሜንቱን አይተን አብረን የምንሰራ ይሆናል። ሙሉ ቪዲዮን በማየት አብራችሁን ቆዩ። መልካም ጊዜ። ቤስት ፋሚሊ ሽንኩርታችንን በዚህ መልክ በደንብ አድርጌ ከተፊያለሁ በማሽን። ዶሮ ወጥ ስንሰራ ምርጫችን ይለያያል። እኔ ከ3 ኪሎ እስከ 2 ኪሎ እጠቀማለሁ ለአንድ ዶሮ። እናንተም ደስ ባላችሁ መልክ ተጠቀሙት። እዚህ ጋር ደግሞ እንደምታዩት የነጭ ሽንኩርት ፓውደርና እንደዛውም የዝንጅብል ፓውደር ተጠቅሜያለሁ። ቤቱ ውስጥ ሽንኩርቱ ስናበስለው በጣም ጠረን አለው። ያንን ጠረን በትንሹ ይቀንሰዋል። እንደዛውም ደግሞ ለምንሰራው ለዶሮ ቁሌት ቆንጆ የሆነ ጣዕም ይሰጠዋል። ጨውና ዘይት ጨምረን በደንብ አድርገን እናዋህዳለን። በደንብ አድርገን ካዋሃድነው በኋላ በደንብ አድርገን እናበስለዋለን። ቤስት ፋሚሊ እንዳይረሳ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱን። እዚህ ጋር እንደምታዩ ሽንኩርታችንን በደንብ አድርገን አብስለነዋል። ምንም አይነት ውሃ አላስገባውም። ዛሬ የምንሰራው ያለ ምንም ውሃ ነክ አሪፍ ዶሮ ወጥ ነው እና እዚህ ጋር ያው በርበሬ ጨምረናል። አንድ ኩባያ በርበሬ ነው የጨመርኩት። ይሄ ኩባያ የትኛው ነው ኩባያ ለምትሉ የሾርባ ኩባያ፣ መቼም የሾርባ ኩባያ ሲባል የተመጣጠነ የሾርባ ኩባያ ታውቃላችሁ እና በሱ አንድ ጨምሬያለሁ። እንደምታዩ ትንሽ ያንሳል። አሁንም ትንሽ በርበሬ አንድ ኩባያ ጨምሩበታለሁ እና ብዙ ጊዜ ያው በርበሬ እንደ ቤተሰባችሁ ነው ወይ እንግዳ ካለባችሁ አመጣጥናችሁ መስራት አለባችሁ። እኔ ሞቅ ሲል በርበሬ ደስ ይለኛል። እንደዛም በጣም ሞቅም አላለም አልተጋነንም። ግን ይሄው እንደምታዩት ሁለተኛው ኩባያ ጨምሬያለሁ። ከዛንም በኋላ እዚህ ጋር እንደምታዩት በደንብ አድርገን እናዋህደዋለን። በደንብ አድርገን ካዋህነው በኋላ የሚያስፈልገንን በመጠኑ ዘይት እንጨምራለን። ከዛም በኋላ ያው ዘይታችንንና ሽንኩርቱን በርበሬውን በደንብ አድርገን እናዋህደዋለን። ከተዋሃደ በኋላ አሪፍ ጣዕም ያለው ሱጎ ይሆናል። ከዛም በኋላ ምን መከለሻና ማቁላያውን አንድ ላይ ነው የምጨምረው። መከለሻውን ማቁላያውን አንድ ላይ ጨምሬ የሆነ ቆንጆ የሆነ ጣዕም ይሰጣል። ከዚህ በኋላ ነው ከሱጎ ወደ ቁሌት ገባ የምንለው እናው በደንብ አድርገን በመከለሻና እንደዛው ደግሞ በማቁላያችን ቅመም እናቁለዋለን ማለት ነው። እንደዛው ደግሞ እዚህ ጋር ነጭ ሽንኩርት ያው የተዘጋጀ ነበረ ሳይበዛ እንጨምርበታለን። መጋነን የለበትም። ያው ታውቃላችሁ ከውስጡ ቅመምና ነጭ ሽንኩርት ሲገን ትንሽ ጣዕሙን ያበላሸዋል እና በዚህ መልክ የሆነ ጨማምሬዋለሁ። እናንተም እንደምትወዱ ተስፋ አደርጋለሁ። ቤተሰብ እንዳይረሳ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ሙሉ ቪዲዮን በማየት አብራችሁን ቆዩ። መልካም ጊዜ።
ቤስት ፋሚሊ ዶሮ ወጣችን ይሄን ይመስላል። እንደምትወዱ ተስፋ አደርጋለሁ። በዚህ ደግሞ በመቀጠል ምን ሰራው አይብ ነው። አይባችንን በጣም ቀለል ባለ መልክ እንሰራለን። እኔ የምጠቀመው በጤና ዳም ቦታ የጤና ዳም ኦይል ነው። እንደዛውም የተጠቀምኩት 3 ሊትር እርጎ ነው። በጣም ቀላሉ አሰራሩ ስትሰሩት በጣም ፓወሩን ቀንሳችሁ ምንም አይነት ፓወር ሳይበዛበት ተረጋግቶ መብሰል አለበት እና እዚህ ጋር እኔ የተጠቀምኩት ያው የተወሰነ የጤና ዳም ኦይል ነው። የጤና ዳም ኦይል አንደኛ ለጤና በጣም አሪፍ ነው፣ ሁለተኛ በጣም ጣዕም ያለው አይብ ይሰጠናል እንደ አገር ቤቱ እና ሞክሩት። እና እንደዛውም ደግሞ የጤና ዳም ኦይል ለምትፈልጉ ኑር ፕላስ ላይፍ የሚለው ቲክቶካችን ላይ ገብታችሁ ፎሎ እያደረጋችሁ እንደዛውም ደግሞ ከፕሮፋይሉ በታች ያሉትን ቪዲዮ በማየት ኦርደር ማድረግ ትችላላችሁ። ከፕሮፋይሉ በታች ስልክ ቁጥራችን አለ። በማንኛውም ሰዓት ላይ ኦርደር ካደረጋችሁ ከ3 ቀን እስከ 5 ቀን በቤቶ ይመጣል። ጀርመን ያላችሁ፣ ከጀርመን ውጭ ደግሞ ላላችሁ ከ5 ቀን እስከ 10 ቀን በቤቶ ይመጣል። እኛም ካለን ፕሮዳክት እቃዎች ለውስጥ ጤናና እንደዛውም ደግሞ ለቆዳ ጤና ብላችሁ የምትፈልጉትን ፕሮዳክት በማንኛውም ሰዓት ኦርደር ካደረጋችሁ ኦርደራችሁን እንዳየን በአጭር ቀን ውስጥ እናስመጣላችኋለን። ከእናንተ የሚጠበቀው በማንኛውም ሰዓት ላይ ቲክቶካችንን በመግባት ከፕሮፋይሉ በታች ባለው ስልክ ቁጥር ደውላችሁ ኦርደር ማድረግ ብቻ ነው። ቤስት ፋሚሊ ሙሉ ቪዲዮን በማየት አብራችሁን ቆዩ። ይመቻችሁ። ቤስት ፋሚሊ ሙሉ ቪዲዮን እንደወደዳችሁ ተስፋ አረጋለሁ። በሚቀጥለው ደግሞ ከዚህ የተሻለ እንዲሰራላችሁ የምትፈልጉ ነገር ካለ ኮሜንት አድርጉ። የዛሬ የዶሮ ወጥና የአይብ አሰራር ይሄን ይመስላል። እንደምትወዱ ተስፋ አረጋለሁ። ሁላችሁም በቤታችሁ ሞክሩት። ያልሞከራችሁት አሰራሩን እንደዛውም ደግሞ ከወደዳችሁት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱን። በሚቀጥለው ፕሮግራም እስከምንገናኝ የሳምንት የሰላም፣ የፍቅር፣ የደስታ ይሁንላችሁ። ቻው ቻው።